ቪዲዮ ተመልሼ መጥቻለሁ። ከመጀመሪያ ጀምረን በሶስተኛው ቪዲዮ ነው የምንገኘው። አካዳሚክ ስታዲ ኢቫሉዌሽን እንዴት እንደሚሰራ የሞጁል እንዴት ኮንፊገር እንደሚደረግ እና እንዴት ሰርተን እንደምናወርድ በየሴሚስተሩ የሚሰሩ የሆኑ ስራዎችን ዲስክራይብ በማድረግ ላይ ይገኛሉ። በዚህኛው ቪዲዮ የምናየው ከዚህ በፊት በሁለተኛው ቪዲዮ ላይ ሬጅስትራር ወይም አካዳሚክ ሴሚስተር ኢቫሉዌሽን እንዴት እንደሚከፍት አይተናል። አሁን በዚህኛው ቪዲዮ ደግሞ የምናየው በዚህ ሴታፕ በተደረገው መሰረት ዲፓርትመንቶች የራሳቸውን ኢቫሉዌሽን እንዴት ስኬጁል እንደሚያደርጉ እና ኢቫሉዌት የሚደረጉ ሰዎች ወር ካንዲዴቶችን እንዴት አናሊስት እንደሚያደርጉ እናያለን። እዚህ ጋር ሎጊን አድርጌ ያለሁት በዲፓርትመንት አካውንት ነው። በዲፓርትመንት አካውንት ሎጊን አድርጌ ስገባ ትራንዛክሽን ውስጥ ቅድም ሊስት ያደረኳቸው ነገሮችን አገኛቸዋለሁ ማለት ነው። እና ቅድም እዚህ ሴሚስተር ኢቫሉዌሽን ፔጅ ላይ ስንመጣ ምንም አልነበረም። አሁን ግን ዳይሬክትሊ እዛ ክሬት ሲደረግ አውቶማቲክ እዚህ ጋር ሊስት ይመጣል። ኤችኦዲ ይሄንን ካየ ቀጥሎ ያለውን የራሱን ስራ መስራት ይችላል ማለት ነው። ዲቴይሉ ምን እንደሚመስል ይሄና ኦኬ እዚህ ጋር ዲቴይሉን አሳይቶታል። ቅድም ባየነው መሰረት ሙሉ ሪካርድ እዚህ ጋር ያስቀምጣል እና አንድ ተጨማሪ ኦፕሽን እዚህ ጋር ለዲፓርትመንት ሄድ ሰጥቷል። ይሄ ኦፕሽን ለሬጅስትራር የለም፣ ለአድሚን የለም። አሁን ለምሳሌ ወደ ሬጅስትራር ብንመጣ ቪው ብል ይሄ ኦፕሽን የለውም። አድሚን ጋር ብመጣ እንደዛው ቪው ብገባ ይህንን ኦፕሽን አይሰጠኝም። ስታቱሱ ምን ላይ እንዳለ እና ስኬጁል ያደረጉ ዲፓርትመንቶች እነማን እንደሆኑ ነው ሊስታቸው የሚያሳየው እንጂ ያንን ክሬት የማድረግ ኦፕሽን አይሰጥም። ዳት ሚንስ ያንን ስራ መስራት የሚችለው አንድና አንድ ዲፓርትመንት ኃላፊ ነው ማለት ነው። ኦኬ ሎጊን አድርጎ ገብቷል። የራሱን ዲፓርትመንት ስኬጁል ሴት ማድረግ ይችላል። ስኬጁሉን ሴት ሲያደርግ ስታርት ዴት እና ኤንድ ዴት በዚህ ኢንተርቫል ማለት ነው መሆን ያለበት። ብቻ ዋርኒንግ ያሳያል። ስኬጁል ዴት ማስት ቢ ቢትዊን 2706 up to 2707 ከዚህ ኢንተርቫል ውጪ ከሆነ አይቀበለውም ማለት ነው። ኦኬ ስለዚህ አሁን ለምሳሌ ዲፓርትመንት ሄድ መጀመሪያ ስቱደንት ኢቫሉዌሽን ተማሪዎች መመራንን በ27 እስከ 30 ላይ 7 እስከ 30 ድረስ ኢቫሉዌት ያደርጉ ተማሪዎች መምህራንን። እሺ ይህንን ስቱደንት ኢንስትራክተር ከ706 እስከ 30 ኢቫሉዌት ያደርጉ። ኢቫሉዌሽን ፐር ኮርስ በኮንፊግሬሽን መሰረት የስ ነው። ከዛ ኢቫሉዌት የሚደረጉ እንደማን ናቸው? እዚህ ጋር ሊስት መደረግ አለባቸው። ሰው ይህንን ሊስት ሲስተሙ ራሱን አውቶማቲክ ጀነሬት የሚያደርገው እዛ ስቲችን አንድ ክሊክ ባደርግ ሊስታቸውን ጀነሬት ያደርግልኛል ማለት ነው። እንደዚህ ከመጣ በኋላ ኦልሬዲ ስራውን ሰርቶ ጨርሷል ማለት ነው። እዛ ይህን ፔጅ ሪፍሬሽ ባደርግ ሊስታቸውን ማለት ይችላል። እነኚህ በዚህ በስቱደንት ኢቫሉዌሽን ኢቫሉዌት የሚደረጉ መምህራን ናቸው። ስቱደንት ኢቫሉዌሽን ላይ ኮርስ ይዘው የሚያስተምሩ አስተማሪዎች ናቸው ማለት ነው። ይሄ ደግሞ ፊት ለፊት የሚያሳየው እነማን ናቸው ኢቫሉዌት የሚያደርጓቸው እነኚህን አስተማሪዎች። ወር ይህ አስተማሪ የሚያስተምረውን ኮርስ የያዙ ተማሪ ማለት ኤንሮል ያደረጉ ተማሪዎች ናቸው። ሊስታቸው እዚህ ጋር አለ። ይሄ ሊስት እዚህ ጋር አለ። ከዛ ኢቫሉዌት አድርጓል አላደረገም እዚህ ጋር ኦልሬዲ ያለ ኮመንት ማየት ይችላል ማለት ነው። እንደዛ ተማሪዎች አቨሬጅ ፖይንት አቨሬጅ ፐርሰንት ከዛ ፔር ኮርስ ነው። ከዛ እያንዳንዱ መገምገሚያ ነጥቦች 33 መገምገሚያ ነጥብ አለ በዚህኛው ኢቫሉዌሽን ውስጥ ተማሪ ኢንስትራክተርን ኢቫሉዌት ሲያደርግ እነኚህ እነማን ናቸው ሊስታቸውን ማየት ይቻላል። እነኚህ ናቸው። ሬቲንጉን ኦልሬዲ ተማሪ ነው የሚሰጠው እንጂ እዚህ ጋር ፊልም እንዳየነው 1 እስከ 5 አለው ኖት አፕሊካብል ማለት ነው። እዛ በእያንዳንዱ ተማሪ እየመጣ አስተማሪውን ሬት ያደርጋል። እሱ ሬት ያደረገው አቨሬጅ ቫልዩ ይቀመጣል። በአቨሬጅ ቫልዩ ሪዛልቱን የምናይበት ፔጅ አለ ማለት ነው። ኦኬ አንደኛው ነው ይሄ ስቱደንት ኢቫሉዌሽን በተመለከተ ስቱደንት ኢቫሉዌሽን። ከዛ
በኋላ ላይ ማለት ነው። እሺ እዛ አንድ እዚህ ጋር ሰርቻለሁ። ዲፓርትመንት ስኬጁል አንድ ስቱደንት ኢቫሉዌሽን የሚል እዛ ሁለተኛውን ስኬጁል አድርግ ተማሪዎች ቴክኒካል አሳይመንት በተመሳሳይ ቀን ከ27 እስከ 30 ባለው ካልኩ በኋላ እነማን ናቸው ኢቫሉዌት የሚደረጉ ኦልሬዲ ሊስት ማድረግ አለብኝ። ይህን ከሰራው በኋላ ሪፍሬሽ ሳደርግ ሊስቱ ካለ ይመጣልኛል። አሁን በቴክኒካል አሳይመንት ኮርስ የያዘ የለም። ቴክኒካል አሳይመንት መልኩ ይህን ኮርስ የሚያስተምር አስተማሪ ስለሌለ ሊስቱ ኤምፒቲ ነው ማለት ነው። ኦኬ ኬስ ካለ ግን አሁን እቺን ክሊክ ሳደርግ ራሱ እንትኑ ጀነሬት ያደርጋል። ሊስቱ ራሱ ጀነሬት ያደርጋል። ፕላስ ኢቫሉዌት ማድረግ ያለባቸው እነማን እንደሆኑ ሶስቱም ራሱ ስለሚያውቅ ካለው ኢንፎርሜሽን ላይ ተነስቶ ያንን እንትን ይሰራል ማለት ነው። እሺ ከዛ ሁለት ኢቫሉዌሽን ሞልቻለሁ። ሶስተኛው ኢንስትራክተር ፒር ኢቫሉዌሽንን እሱም በተመሳሳይ ከ7 እስከ 30 ባለው ኦር እስከ 5 ባለው እነሱ ኢቫሉዌት ይደረጉ አስተማሪዎች ፒር ኢቫሉዌሽን የሚባለው ማለት ነው። ከዛ ክሊክ አደርጋለሁ። ጀነሬት ያደርጋል። ራይት ክሊክ ሪፍሬሽ ሊስታቸውን አምጥቶልኛል። ስለዚህ 3 አስተማሪዎች አሉ። እነዚህ 3 አስተማሪዎች እርስ በራሳቸው ይገማገማሉ ማለት ነው። ኦኬ እዛ ቀጥሎ ምንድን ነው ያለው? 3 እስካሁን ድረስ 3 ሞልቻለሁ። ይሄስ 3 ልጨርስ ሁሉንም ስኬጁል ላድርግ። እዛ ዲፓርትመንት ሄድ ኢቫሉዌሽን ከ30 እስከ 5 ባለው ዲፓርትመንት ሄድ ኢንስትራክተሮችን ሱፐርቫይዝ ያደርግ። እሺ እነማንን ጀነሬት ያደርግልኝ? ኦልሬዲ አሁን ኤችኦዲ ስለሆነ ሊስቱን አውጥቶለታል። አሁኑኑ ኢቫሉዌሽን መሙላት ይችላል። እዛኛው ላይ ግን ፒር ኢቫሉዌሽን ስቱደንት ኢቫሉዌሽን እሱ ኢቫሉዌት የሚያደርገው ነገር ስላልሆነ ሊስት አላደረገለትም። ከዚህ በፊት ጀነሬት ባደረግናቸው በዚህኛው ግን በቀጥታ ሞልቶ ማለፍ ይችላል እና ሊስቱን አምጥቶለታል። እዚህ ሊስቱን የሚያሳይበት ምክንያት በዛ ነው። 2 አስተማሪዎች አሉ። ኤችኦዲ ነው ሱፐርቫይዝ የሚያደርጋቸው። ኦኬ 4 ማለት 5ኛ ይቀራል። 5ኛ ደግሞ ዲፓርትመንት ሄድ አካዳሚክ ዲን ሱፐርቫይዝ የሚያደርገው 5 እስከ 10 ከ5 እስከ 10 እዚህ ውስጥ ስለሆነ ችግር የለው። ሴቭ በል እዛ ሊስቱን ጀነሬት ላድርግለት። በቃ ሪፍሬሽ ባደርግ አንድ ሰው ይመጣል። እሺ በዚህ መልኩ ኢቫሉዌት የሚደረጉ ሰዎችን እና ማን ኢቫሉዌት እንደሚያደርጉት ሊስቱን እዚህ ጋር ያመጣልታል ማለት ነው። ይሄ አንድ ዲፓርትመንት የራሱን ስኬጁል ሴት አድርጓል። እሱ በሰጠው ቀን መሰረት አክቲቭ ከሆነ አክቲቭ ይላል። ቀኑ ያልደረሰ ከሆነ አፕኔክስት ይላል። ቀጥሎ መቼ አክቲቭ እንደሚሆን እንትኑን ያሳያል። ልክ ይሄ ቀን በዚህ ቀን ኢንተርቫል ውስጥ ሲገባ እችን አክቲቭ ያደርጋታል። የዚህ ቀን የሚዘጋበት ቀን ሲደርስ አውቶማቲክ ይህንን ራሱ ይዘጋዋል ማለት ነው። ከዛ ኢቫሉዌት ያደረገውን ሰው እንዴት አድርጎ ነው የሚከታተለው? ማን ኢቫሉዌት አድርጓል አላደረገም የሚለው እዚህ ጋር ስንመጣ እንትን አለው። እዚህ ጋር ስንመጣ ሊስቱን ያሳየዋል። ይሄ ኢቫሉዌት የሚያደርጉና ምን ያህል ሰው ኢቫሉዌት እንዳደረገ አጠቃላይ ኢቫሉዌት የሚያደርጉ 18 ዝባር ምን ያህሉ ኢቫሉዌት አድርጓል ተጨርሷል የሚለው ነው የሚያሳየው። ክሊክ ሲያደርግ እንትና ኢቫሉዌት ያደረጉ ሰዎችን እዚህ ጋር ሊስታቸውን ያሳያል። በቴንታቲቭሊ ቢሆን
የገባውን አቨሬጅ ካልኩሌት እያደረገ ያሳያል ማለት ነው። ኢቫሉዌሽን ፋይናላይዝ ሲደረግ ይቺን ነገር ሴት ያደርጋል ማለት ነው። ከዛ በኋላ ሪፖርት ጀነሬት ማድረግ ይቻላል ማለት ነው። ሪፖርት እንዴት ነው ጀነሬት የሚያደርገው? ኦልሬዲ ኢቫሉዌሽን አልቋል ብለን እናስብ። ዲፓርትመንት ሄድ ስለሆነ ስራው የሚሰራው ኢንስትራክተር በሚለው ይገባና እንትኑ እንደመጣ እስቲ መጀመሪያ እዚህ ውስጥ ካሉ አስተማሪዎች ታደሰ ይገዛል ሲበልና ታደሰ እንደዚህ ነው። እሺ እዛ ተናገሩ ነበር በዚህ ሴሚስተር የያዘውን ኮርስ ለፊት እናገኛለን። 24 ሴሚስተር 1 ላይ 00 ነው የሚያሳየው። ቅድም ቲክ አድርገን ነበር ሞር ዛን 15% ሪኳየርድ ነው ብለን ሴት ስላደረግን እና ኢቫሉዌሽን ስለተሞላ ይሄ እንትኑ እንዳልተሞላ ነው የሚያሳየው። ልክ 50% ሳቲስፋይድ ሲደረግ እንደ ሌሎቹ ኦፕሽን ፕሪንት ማድረግ ኦፕሽን ይሰጣል ማለት ነው። ያን ፕሪንት ኦፕሽን ተጠቅሞ ቀጥታ ፕሪንት ማድረግ ይችላል ወይ በኢሜል አታች ሊያደርግለት ይችላል። በተጻፈው ኢሜል አታች ሊያደርግለት ይችላል። ሌላኛው ደግሞ ይሄ ኢቫሉዌሽን ግዴታ ኢምፕሊመንት ታይፑ በዶክመንቱ መሰረት ግዴታ ሜንሽን መደረግ መቻል አለበት። ይሄንን ስፔሲፋይ ማድረግ አለበት ዲፓርትመንት ኃላፊ። ይሄ ካልተሟላ ኢቫሉዌሽን መሙላት አይችሉም ተማሪዎችም ሆኑ ፒር ኢቫሉዌሽን መሙላት አይቻልም። እና ይሄንን ሴት ማድረግ መቻል አለባቸው። ኦፕሽናሊ ኢሜል እና ፎን ነምበርም ሴት ማድረግ መቻል አለባቸው። ማለት ለምሳሌ ኢምፕሊመንት ታይፕ እንዴት እንደሚቀየር ለማሳየት አፕዴት በሚለው ይሄድና ኢምፕሊመንት ታይፕ ፐርማነንት ኤምፕሎይ ነው ኦር ፓርት ታይመር ኦር ጌስት ሌክቸር ሊሆን ይችላል። ሳይንስ ስትከል በኋላ አፕዴት ይደረጋል። ይመጣል። በዚህ መሰረት ኢቫሉዌሽን ፖይንቶችን ሊስት ስለሚያደርግ ኢቫሉዌሽን ፖይንቶችን ማለት ክራይቴሪያዎችን ሊስት ለማድረግ ሲፈልግ ይሄንን ኮንሲደር የሚያደርጉ ነጥቦች ስላሉ እኛ መሟላት አለባቸው ማለት ነው። ኦኬ ይሄ በአጠቃላይ የሚያሳየው ዲፓርትመንት ሄድ እንዴት ሴትአፕ እንደሚያደርግ እንዴት ሊስት እንደሚያደርግና መጨረሻ ላይ ሪፖርት እንዴት ጀነሬት እንደሚያደርግ ነው። በሚቀጥለው ደግሞ ሰዎች ምን እንደሆኑ ቀርባለን። በሚቀጥለው ቪዲዮ እንገናኝ።